ወደ ኋላ መቅረትህ ከነቃህበት ከገባህ ችግር የለውም ትደርስበታለህ። ችግሩ ካልገባህ ነው። እንደ ኢትዮጵያ አይነት ሀገር የለም ምናምን ምትል እኮ ጠፍተሃል። ሞልቷል ሀገር ዜጎች ይሰሩት። ግን ለመስራት እድል አለ ብለህ ካሰብክ ለውጥ ይመጣል። እና የፈጠራ አዕማድ ማለት መላመድ፣ ከዛ ውስጥ ደግሞ መስፈንጠር፣ ከዛ ውስጥ ደግሞ ስኬትን መውለድ ነው። ያን ካላመጣህ ትቆምና አዲስ የተፈጠረው ነገር ይዞ አምልጦ ይሄዳል ማለት ነው። የወል እውነት ኢምፖርታንት ነው። በፋክትና በሪያሊቲ አንታጠር ካልን በኋላ ፈጠራ በጣም በጣም ኢምፖርታንት ነው። ፈጠራ ካልታከለበት የሚያምር የሚልቅ ነገር አንሰራም። ብልጽግናን ለማምጣት ትምህርት፣ ስራ፣ ፈጠራ ያስፈልጋሉ። ብልጽግናን ያመጣሉ። ለዚህ ውስጥ ደግሞ ጊዜ ለሁሉም ፋውንዴሽን። ኖኪያ በዛ ጊዜ ያመለጠውን ነገር አሁን ኦቨርናይት ሊፈጥረው አይችልም። በሌላ ዳይሜንሽን ካልመጣ በስተቀር ካመለጠ ያመልጣል። ይሄንን ፈጠራ ለማምጣት ደግሞ መፍጠን ያስፈልጋል። ካልፈጠን አይሆንም። አሁን ባለው ጉዞ አይሆንም። ፍጥነት በጣም ኢምፖርታንት ነው። ከመቅረት ማርፈድ ሳይሆን ከእርምጃ ወደ ሩጫ መሆን አለበት እና እንፍጠን ሲባል ፍጥነት ተመልከቱ። ሁሉም ሰው 1960 ሮም ላይ ሁሉም ሰው ጫማ አለው። ጫማ የሌለው አንድ ሰው ብቻ መሃል ደርሶ አቋርጦ ምን ሆንክ? ጫማ የለኝማ ጫማ ስላልነበረኝ ተሸነፍኩ ቢል ጥሩ ምክንያት ነው። ምክንያት ግን ውጤት አይሆንም።